አትሮንሱ ላይ ሲገልጥ እግዚአብሔር በነፃ የሰጠውን ጸጋ መልሶ በነፃ ለትውልዱ ሲሰጥ ከብሉይ ከሐዲስ ጥቅስ እያጣቀሰ ምስጢር አመሳጥሮ ወንጌልን በመስበክ የቤተ ክርስቲያንን እውነተኛ ታሪክ በየአውደ ምሕረቱ ቆሞ በመተረክ አደራ ሳይበላ ጠብቆ በመክሊቱ አትርፎ ዘላለም ተጓዘ ወደ ዘላለሙ ሺውን አሰልፎ በቃል ብቻ ሳይሆን በተግባሩም ሰብኳል። ኑሩበት ያለውን የክርስቶስን ቃል እሱም ኖሮበታል። ወገኔ አይዞ ብሎ ሕዝቤ አይዞ ብሎ ሰላሙን ሊመልስ ሰላሙ ለራቀ ወገኔ አይዞ ብሎ ሰላሙን ሲመልስ ሰላሙ ለራቀ አጽናኝ ፈገግታውን ከላይ ያየው እንጂ የውስጡን በሽታ ያን የውስጡን ስቃይ ከቶም አናወቀ። ንጽሕት ለሆነችው ቤተክርስቲያን ሆኖላት ጠበቃ ዓመት እስከ ዓመት ቆሞ መሰከረ። ጉሮሮ እስኪደማ ጉሮሮ እስኪነቃ ለወንጌል ሲጠሩት እውነትን ሳይፈራ ማንንም ሳይፈራ እውነት ተናጋሪ ለወንጌል ሲጠሩት ጠሪውን አክባሪ በየአውደ ምሕረቱ እውነትን በመግለጥ ቆሞ የሚናገር ለወንጌል ሲጠሩት ጠሪውን አክባሪ መጣው ብሎ የማይቀር በክረምቱ ዝናብ በበጋው ሙቀት ጉዞ ሳይገታ ዞሮ ሰብኳል ወንጌል የምስራች ደስታ። በሰርግ ቤት በደስታ በሱባኤ በንግስ በማህበራት ጉዞ በሐዘን ቤት ድንኳን በአካል ተገኝቶ በተገቢው ሰዓት ተገቢ የሆነ የአምላክን ቃል ሰብኳል። ቤተ ክርስቲያንን ፈተና ሲገጥማት ከውጭም ከውስጥም ሲነሱ ሊያጠፏት ሲነሱ ሊያፈርሷት ቤተ ክርስቲያንን አትንኳት እያለ ዘላለም እንድትኖር ዘላለም ታገለ። በዓለም እየኖረ ዓለምን የናቀ ወንጌልን ለመግለጥ ራሱን የደበቀ ከተማ ውስጥ ያለ ኑሮ ግን የገዳም ካፉ ወንጌል እንጂ ሐሜት አይሰማም። በአቱ አውደ ምሕረት ዘግቶ የኖረባት ከዕድሜው ረጅሙን ሰዓት የቆመባት ቆሞ የሰበከባት ዘመኑን በሙሉ ስለ ተዋህዶ ስለሚየ ኦርቶዶክስ መስክሮ በጽናት መምህር ዘላለም ሲጠራ ሰማይ ቤት ለዘላለም ሕይወት ነጩን ለበሱና የተዋህዶ ልጆች በብረት አከበሩት። ነጩን ለበሱና የትንሣኤውን ልብስ አበሰሩ ለዓለም የአርብ ቀንን ማለፍ የእሑድንም መድረስ። ነጩን ልብስ ለብሳችሁ ውጡና አደባባይ ሽኝቱን አድምቁ። ክብር ይገባል በሉ ቃሉን ለጠበቁ። ትዳሬ ክርስቶስ ቤቴም አውደ ምሕረት ብሎ በመሐላ በማሰር ቀለበት መንገድ እስኪዘጋ ስፍራም እስኪጣበብ ጉባኤ እየሰራ ከአራቱም ማዕዘን ተዋህዶን ሲሰብክ ሕዝብና አሕዛብን ኑ ብሎ እየጠራ ከሰበከው በላይ ሳለ በሕይወቱ እልፍ አእላፎቹን ሰበሰበው ዛሬ ወንድም ዘላለም ሙት በሆነው ሞቱ። ሁላችሁም እግዚአብሔር ስለሱ በጭብጨባ በሉ ታመስግኑ።